እንኳን ለ2018 ዓመተ ምህረት ለታላቁ ሰማዕት ለሊቀ ሰማዕታት ለቅዱስ ጊዮርጊስ ዓመታዊ በዓለ ዕረፍት በሰላም አደረሳችሁ እያልን በጥቂቱ ስለ ሰማዕታት ጥቂት እንማማራለን። የቅዱሳን አባቶቻችን አምላክ እግዚአብሔር የራቀውን አቅርቦ የረቀቀውን አጉልቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የዚህን ታላቅ ሰማዕት ተጋድሎ ማወቅ እንዲቻለን ቅዱሱን መጽሐፍ አብነት አድርገን ጥቂት የምንመለከታቸው ነገሮች ይኖራሉ። የትምህርታችን መነሻ ርዕስ እንዲሆነን በዮሐንስ ራእይ ምዕራፍ 12 ቁጥር 11 ላይ ያለውን ኃይለ ቃል እንተራሳለን። ኃይለ ቃሉ እንዲህ ይላል: ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ነፍሳቸውን እስከ ሞት ድረስ አልወደዱም። ይህንን ቃል ደግመዋለሁ። ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ነፍሳቸውን እስከ ሞት ድረስ አልወደዱም። የዚህ ቃል ጸሐፊ ወይም ተናጋሪው ባለራእዩ ቅዱስ ዮሐንስ ወንጌላዊ ሲሆን እንደ ቤተክርስቲያናችን አስተምህሮ ይህንን ራእይ መጽሐፍ ስለጻፈልን ዮሐንስ አቡቀለምሲስ ወይም ባለራእዩ ዮሐንስ ብለን እንቀጽልለታለን። ስለዚህ ቅዱስ ዮሐንስ በዚህ ገጸ ንባብ ውስጥ ሊነግረን የወደደው ነገር ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ነፍሳቸውን እስከ ሞት ድረስ ላልወደዱት ስለ ቅዱሳን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት የእግዚአብሔር ምርጦች በሙሉ የተናገረው ቃል ነው። እንደ እግዚአብሔር ፈቃድ ግን ዛሬ እኛ በተለየ መልኩ ከሰማዕታት ወገን የሆነውን ሰማዕቱን ቅዱስ ጊዮርጊስን በዚህ ቃል ዙሪያ እናየዋለን ማለት ነው። እንግዲህ ቅዱስ ዮሐንስ ወንጌላዊ ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ነፍሳቸውን እስከ ሞት ድረስ አልወደዱም ሲል በጉ ማን ነው የሚል ጥያቄ ያስነሳል። እንግዲህ በጉ ከሶስቱ አካላት አንዱ አካል የሆነው ቃል ወልድ ኢየሱስ ክርስቶስ ከሰማያት የወረደው ከድንግል ማርያም የተወለደው አጭር ቁመት በጠባብ ደረት ተወስኖ በሰዎች መካከል የተመላለሰው ትምህርት ተአምራቱን የገለጠው በትምህርቱ የተራበች ነፍስ ያጠገበው በተአምራቱ ሕሙማነ ሥጋን የፈወሰው ኋላም የመጣበትን የቤዛ ዓለምነት ተግባር ለመፈጸም ያንን ሁሉ መከራ የተቀበለው በተለይ ከሊቶስትራ እስከ ቀራኒዮ ድረስ እየወደቀ እየተነሳ ብዙ ጽዋዕተ መከራዎችን የተቀበለው በቀራኒዮ ተራራ ላይ በሁለት ወንበዴዎች መካከል በመስቀል የተሰቀለው ስጋውን ቆርሶ ደሙን አፍሶ ስለኛ መስዋዕት የሆነው ኢየሱስ ክርስቶስ በጉ እሱ ነው። ከበጉ ቃል የተነሳ ለማለት የበቃው ዮሐንስ ከዚህ የተነሳ ነው። እንግዲህ በጉ ጌታችን አምላካችን ስለኛ የታረደው ስለኛ መስዋዕት የሆነው በመስቀል የተሰቀለው በመስቀሉ ዙፋንነት ስጋውን የቆረሰው ደሙን ያፈሰሰው የሐዲስ ኪዳን መስዋዕት ሆኖ የቀረበው በጉ ኢየሱስ ክርስቶስ ነው ማለት ነው። ይህንን ቃል ለማስረጃነት ያህል መጥምቀ መለኮት ቅዱስ ዮሐንስ በዮርዳኖስ ወንዝ ያጠብቅ በነበረበት ወቅት በዮሐንስ ወንጌል ምዕራፍ 1 ቁጥር 29 እና ቁጥር 36 ላይ እንዲህ ብሏል: ነዋ በግዑ ለእግዚአብሔር ዘያትት ኃጢአተ ዓለም ብሏል። ነው የዓለምን ኃጢአት የሚያስተስርይ የእግዚአብሔር በግ ሲል ተናግሯል። እንግዲህ በጉ ስለ ሁላችንም መስዋዕት ሆኖ የቀረበው የትንሣኤያችን በኩር የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ከምስክርነታቸውም ቃል የተነሳ ወራቸው ቃል የተነሳ ነፍሳቸውን እስከ ሞት ድረስ አልወደዱም የሚለው ስለ ሰማዕታት መሆኑን በዚሁ ገጸ ንባብ መረዳት እንችላለን። እንግዲህ ሰማዕታት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ያለ ፍርሃትና ያለ ኀፍረት ሲመሰክሩ የኖሩ ናቸው። በተለይም እንደ ቃሉ አተረጓጎም ሰማዕት ማለት ምስክር ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ መውረዱን በስጋ አዳም በስጋ ሰብ በስጋ ማርያም መገለጡን ለዓለም ሁሉ የመሰከሩ አምላክነቱን ፈጣሪነቱን ገዥነቱን ለዓለም ሁሉ የመሰከሩ በማያምኑ በአላውያን
አላዊ ማለት የማያምን ማለት ነው። በአላውያን በማያምኑ ህዝቦች መካከልም ስለ አምላካችን ኢየሱስ ክርስቶስ ፈጣሪነት፣ ገዥነት፣ ንጉስነት ወደዚህ ዓለም ከፍቅር የተነሳ መጥቶ እኛን ስለማዳኑና የትንሣኤ ልጆች ስለማድረጉ ጭምር የመሰከሩ ናቸው ማለት ነው ሰማዕታት። አሁን በዚህ ሰሞን የጌታችንን የኢየሱስ ክርስቶስን ትንሣኤ እንመሰክራለን፣ እንናገራለን። የሚገርመው ክርስቶስ ባይነሳ ኖሮ ሰማዕታትን ባልተነሱ ነበር። ይሄን ልብ ማለት ያስፈልጋል። በጣም የሚደንቀው ይሄ ነው። ምክንያቱም የክርስቶስ ትንሣኤ ማረጋገጫዎች ሰማዕታት ናቸው። ሰማዕታት ስለ ክርስቶስ መነሳት እርግጠኞች ስለሆኑ ነው። እርግጠኞች ስለሆኑ አንገታቸውን ለስለት አካላታቸውን ለመጋዝ ሙሉ ሰውነታቸውን ለእሳትና ለዱር አውሬ አሳልፈው እስከ መስጠት ድረስ ያደረሳቸው በእርግጥም ክርስቶስ ከሙታን እንደተነሳ ስላመኑ ስላረጋገጡ ነው። ስለዚህ በሕይወታቸው ዘመን ጌታችንን አምላካችንን መድኃኒታችን ኢየሱስ ክርስቶስን ሲሰብኩ የኖሩ እውነተኞች ታማኞች ናቸው ማለት ነው ሰማዕታት። በሌላ አገላለጥ ስለ እርሱ ወደዚህ ዓለም መምጣት የመሰከሩ ክርስቶስ ራሱ በመዋዕለ ሥጋዌው ዘመን በሰዎች መካከል እየተመላለሰ ትምህርት ተአምራቱን ይገልጥ በነበረበት ወቅት ስለነዚህ ሰማዕታት አንድ የተናገረው ቃል አለ። በዚህ በማቴዎስ ወንጌል ምዕራፍ 10 ከቁጥር 32 እስከ 33 ድረስ ስናነበው በሰው ሁሉ ፊት የሚመሰክርልኝን እኔ በሰማያዊው አባቴ ፊት እመሰክርለታለሁ። በሰው ሁሉ ፊት የሚመሰክርልኝን እኔ በሰማያዊው አባቴ ፊት እመሰክርለታለሁ። በሰው ሁሉ ፊት የሚክደኝን ደግሞ እኔ በሰማያዊው አባቴ ፊት እክደዋለሁ። እንግዲህ ሰማዕታት የምንላቸው በሰው ሁሉ ፊት የመሰከሩ ናቸው። በማያምኑ ነገስታት፣ አላውያን፣ አህዛብ ፊት ቆመው ስለ ኢየሱስ ክርስቶስ አምላክነት የመሰከሩ፣ ስለ ሕማሙ፣ ስለ ሞቱ፣ ስለ ትንሣኤው የመሰከሩ ዳግም መጥቶ ለእያንዳንዱ እንደ ሥራው ዋጋውን ይከፍል ዘንድ እንደሚገለጥም የመሰከሩ እውነተኞች አገልጋዮች ናቸው ማለት ነው ሰማዕታት ስንል። ከዚህም እልፍ ሲል ደግሞ እነ ሰማዕቱ ቅዱስ ጊዮርጊስ ዛሬ ስናስባቸው በስጋቸው ብራናነት፣ በደማቸው ቀለምነት፣ በአጥንታቸው ብዕርነት ኢየሱስ ክርስቶስን በሕይወታቸው ኖረው ጽፈው የመሰከሩ ማለት ነው። እውነት ሰማዕታት ክርስቶስን መስለው አህለው የተገኙ ናቸው። ከዚህም እልፍ ሲል ደግሞ በጨለማ የተማሩትን በብርሃን የመሰከሩ፣ በሹክሹክታ የሰሙት ለመፍራት ያለማፈር የመሰከሩ፣ በቤት ውስጥ የተማሩትን በሰገነት ላይ በአውደ ምሕረት ላይ ቆመው ያለ ፍርሃትና ያለ ሀፍረት የመሰከሩ ነፍሳቸው ስጋቸውንም ያዱ ናቸው ማለት ነው። ልክ ክርስቶስ እንዳስተማረው እዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ብሎ እንዳለው ማለት ነው። በዚህ ገጸ ንባብ ውስጥ ሶስት ነገር እናያለን። ሰማዕታት እነዚህን ሶስት ነገሮች ፈጽመዋል ማለት ነው። አስተውሉ ወገኖቼ ክርስቲያኖች፣ ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ነው ያለው። በጣም ደስ የሚል ቃል ነው። በዚህ ገጸ ንባብ ውስጥ ሶስት ነገሮች አሉ። አንደኛው ራስን መካድ ነው። ሁለተኛው መስቀል መሸከም ነው። ሶስተኛው ደግሞ መከተል፣ በፍጹም መከተል ነው። ሰማዕታት እነዚህን ሶስት ነገሮች ፈጽመዋል። በመከተል ብቻ የተገቱ አይደሉም። የሚገርመው ራሳቸውን ክደዋል ሲባል በዚህ ዓለም በተድላ በደስታ መኖር ሲችሉ የዚህን ዓለም ተድላ ደስታ ንቀው በክርስቶስ ዘንድ ያለውን የተዘጋጀውን ርስት ለመውረስ ራሳቸውን አሳልፈው የሰጡ ሰዎች። ራስን መካድ ማለት ይሄ ነው። አሁን በዘመናችን ስንቶቻችን እንደነ ቅዱስ ጊዮርጊስ ከነገስታት ቤት ወጥተን ወደ በረሃ የወጣን ሰዎች፣ እንደነ ቅዱስ ጊዮርጊስ በአላውያን በማያምኑ ሰዎች ፊት ያለ ፍርሃት ስለ ኢየሱስ ክርስቶስ አምላክነት ለመመስከር ራሳችንን የሰጠን ስንቶች ነን? ራስን መካድ ሲባል ቀላል ነገር ይመስለዋል። ወገኖቼ ልብ ልንል ያስፈልጋልና እነ ቅዱስ ጊዮርጊስ ራሳቸውን የካዱ ናቸው። ከዚያም እልፍ ሲል ደግሞ መስቀልን የተሸከሙ ናቸው። ለመከራ አይሰቀቁም፣ መከራውን አይጨነቁትም። በእውነት መከራን ለመቀበል በፍጹም ትዕግስትና ጽናት ይገቡበታል። ምክንያቱም ከመከራው ወዲያ ማዶ ያለው አዲስ ሕይወት ስለሚታያቸው መከራውን ለጊዜው የሚደርስባቸው መከራ አይሰቀቁትም። ስለዚህ መከራ ለመቀበልም ዝግጁ ናቸው ማለት ነው። ፍጹም ክርስቶስን የተከተሉ ሰዎች ናቸው። ምን ይላል ቅዱስ ጳውሎስ በዚህ ለገላትያ ክርስቲያኖች በላከው ክታቡ ገላትያ 5:24 ላይ የክርስቶስ ኢየሱስ
የሆኑቱ ይላል። በጣም ደስ የሚል ቃል ነው ወገኖች፣ ልብ ብላችሁ አስተውሉት። የክርስቶስ ኢየሱስ የሆኑቱ ስጋን ከክፉ መሻቱና ምኞቱ ጋር ሰቀሉ። ልብ ብላችሁ አስተውሉ እስቲ። አሁን በዘመናችን ለምንድነው ሰማዕታትን የምታከብሯቸው? ለምንድነው ቅዱሳኑን የምታከብሯቸው የሚሉ ተሟጋቾች እንደ አሸን ፈልተዋል። እስኪ አንድ ጥያቄ እንጠይቃቸው። የክርስቶስ ኢየሱስ ነን ካሉ ራሳቸውን ክደዋልን? ከቅንጦት ወጥተዋል፣ ከድሎት ወጥተዋል፣ ከስጋዊ ፈቃድ ተለይተዋል፣ ከዚህ ዓለም ፈቃድ ተለይተዋል። አያችሁ፣ እነ ቅዱስ ጊዮርጊስ እንዲህ አይደሉም። የዚህ ዓለም ተድላ ምቾት ምናቸውም አልነበረም። ቅዱስ ጳውሎስ በወንጌል እንደተናገረው ማለት ነው። ወገኖች ክርስቲያኖች ራሳቸውን እስከ መካድ የደረሱ ክርስቶስ በወንጌሉ እንደመሰከረው ሌሎችም በመልእክታቸው እንደጻፉት ልብ ብላችሁ አስተውሉ። የክርስቶስ ኢየሱስ የሆኑት ስጋቸውን ከክፉ መሻቱና ምኞቱ ጋር ሰቀሉ። ማን ነው ምኞቱን የተው? አሁን በምንኖርበት ዓለም ውስጥ ተው እንጂ በክርስቶስ አንቀልድ። ተው ክርስቶስ ያከበራቸውን ክርስቶስ መስለው የኖሩትን ሰማዕታትን አንናቃቸው። ስለ ክርስቶስ ብለው ወላጆቻቸውን ትተው ወጥተዋል። ስለ ክርስቶስ ብለው ከነገስታት ቤት አፈትልቀው ንግስና አይገባኝም እኔ የክርስቶስ ሙሽራ ነኝ ብለው ወጥተዋል። ስለ ክርስቶስ ብለው መከራ መስቀሉን ታግሰው እስከ መጨረሻ ሕይወቱ ሕቅታ ድረስ ነፍሳቸውን አሳልፈው ሰጥተዋል። ለዚህ ነው በርዕሳችን ላይ ነፍሳቸውን እስከ ሞት ድረስ አልወደዱም። አያችሁ፣ ማን ነው ዛሬ ነፍሱን እስከ ሞት ድረስ የጠላው? እስኪ ንገረኝ ወገኔ፣ ወንድሜ፣ እህቴ፣ አክስቴ፣ አጎቴ ንገሩኝ እስኪ ማን ነው ዛሬ ነፍሱን እስከ ሞት ድረስ የጠላው? ተው እንጂ ሰማዕቱ ቅዱስ ጊዮርጊስ በእርግጥም ነፍሱን እስከ ሞት ድረስ ጠልቷል። እንደነዚህ ያሉ ሰዎች ናቸው እንዲህ ተብሎ የተጻፈላቸው፣ እንዲህ የተመሰከረላቸውና የተነገረላቸው እንደዚህ አይነት ሰዎች ናቸው። ይሄንን መርሳት መዘንጋት የለብንም። ነፍሳቸውን እስከ ሞት ድረስ አልወደዱም። እንግዲህ ሰማዕቱ ቅዱስ ጊዮርጊስን ዛሬ ስናከብረው ከላይ የገለጥናቸውን መጽሐፍ ቅዱሳዊ ቃላቶች አብነት በማድረግ ነው። ወገኖቼ ክርስቲያኖች፣ እንደው ስለ ቅዱስ ጊዮርጊስ ለዘመናችን ወጣቶች ጥሩ ምሳሌ ስለሚሆን ትንሽ ብናገር ደስ ይለኛል። ሰማዕቱ ቅዱስ ጊዮርጊስ አባቱ ዘሮንቶስ እናቱ ቴዎብስታ ተብለው ይጠራሉ። ኑሯቸው ሀገራቸው ምድረ ፍልስጤም ነው። በተለይ አባቱ ቀጰዶቅያ በተባለች ቦታ ላይ መስፍን ነው። የአንድ ሀገረ ገዢ ልጅ ነው። ተመልከቱ ጊዮርጊስ ከየት እንደወጣ ልብ ብላችሁ አስተውሉ። የአንድ ሀገረ ገዢ ወይ መስፍን የሆነ ሰው ልጅ ነው ቅዱስ ጊዮርጊስ። ቅዱስ ጊዮርጊስ ተወለደ ልክ 10 ዓመቱ ሲሞላው 10 ዓመት ሲሆነው ልክ 10 ዓመት ሲሞላው አባቱ ዞሮንቶስ ያ ታላቁ መስፍን አረፈ። ባረፈ ሰዓት በዞሮንቶስ የሚተካው መስፍን ወይም የተተካው መስፍን ቅዱስ ጊዮርጊስን ሊያሳድገው እናቱን አስፈቅዶ ወሰደ ይላል። ከዛ ቅዱስ ጊዮርጊስን አሳደገው ይላል። 20 ዓመት ሲሞላው ያ መስፍን የራሱን ልጅ ሰጥቶ ሊያጋባው ፈለገ። ለቅዱስ ጊዮርጊስ ምኞቱ ወደፊትም ንግስናና ምስፍንናን ልክ እንደ አባቱ እንዲይዝ ነበረ ያ መስፍን ይፈልግ የነበረው ለአባቱ የቅርብ ወዳጅ ስለነበረ። ልብ በሉ ወገኖች ክርስቲያኖች፣ በቅዱስ ጊዮርጊስ ልብ ውስጥ ግን የተተከለ አንድ ነገር አለ። የኔና የናንተ አምላክ አምፃ ዓለማት ሰራይ መጋቢ የሆነው ወልደ አብ ወልደ ማርያም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ጊዮርጊስ ልብ ውስጥ ተተክሎ ነበር። ይገርማችኋል። በተለይ መስፍኑ 20 ዓመት እስኪሞላው ድረስ አንዳንዴ ለዘመቻ ይልከው ነበር ይላል። ቅዱስ ጊዮርጊስ ወደ ጦርነቱ ሲገባ የጌታችንን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ስም እየጠራ ሰራዊቱ ድል በማድረግ ይመለስ ነበረ። ከዚህ የተነሳ ነው መስፍኑ ይሄን ልጄ ማጋባት አለብኝ፣ እኔ እንኳን ብሞት ምስፍናዬን ልክ አባቱ ሞቷል፣ እኔ ከሞትኩ ደግሞ ልጄን አግብቶ ምስፍናዬን ይይዛል ብሎ ምኞት ነበረው፣ ሐሳብ ነበረው፣ እቅድ ነበረውና ያ አልሆነም። መስፍኑ ሞት። አሁንም ቅዱስ ጊዮርጊስ ያችን ልጅ እንዳያገባት የእግዚአብሔር ፈቃድ ሆነ ማለት ነው። የቅዱስ ጊዮርጊስ እቅዱ ምኞቱም ይሄ ነበረ፣ ይችን ዓለም ትቶ መውጣት፣ ለዚህ ዓለም ስጋዊ ፈቃድ አለመገዛት፣ የዚህን ዓለም ስጋዊ ፈቃድ ማሸነፍ በቅዱስ ጊዮርጊስ ማንነት ውስጥ የነበረው ትልቁ ሐሳብ ይሄ ነበርና ቅዱስ ጊዮርጊስ ይሄን ሰብሮ ወጣ ይላል። ወዲያው ልክ በ20 ዓመቱ ከኢያሪኮ አጠገብ ወዳለችው ቢሩት ወደምንላት ስፍራ አነስተኛ ከተማ አነስተኛ መንደር ናት። ወደዚያች ሀገር ሄደ። ቢሩት
ቢሩት ትባላለችና ለኢያሪኮ ከተማ ቅርብ ነበረች በዚያ ዘመን። ወደዚያች መንደር ሲገባ እዚያች ሀገር ውስጥ ያሉ ሰዎች በሙሉ ጣዖት አምላኪዎች ናቸውና ለዘመናት ለዘንዶ ሲገብሩ የኖሩ ሰዎች ናቸው። ለአራዊት ሲገብሩ ማለት ነው። የራሳቸውን ልጆች እያንዳንዱ ሰው የራሱን ልጅ ሰጥቶ ጨርሷል። አሁን የቀረው አንድ ነገር ብቻ ነው። የመስፍኑ ልጅ ብቻ ነበረች። ህዝቡ ከሀገሩ እንወጣለን ምን ሰዋው ልጅ የለንም ልጆቻችንን ጨርሰናል ብለው ሲሟገቱ መስፍኑ የራሴን ልጅ እሰጣለሁ ነበር ያለውና መስፍኑ የራሴን ልጅ እሰጣለሁ ብሎ ልጁን ሰጠ ይላል። ልጅቷ በምትሰዋበት ስፍራ ላይ እግዚአብሔር ፈቅዶ ሰማዕቱ ቅዱስ ጊዮርጊስ በነጩ ፈረስ ደረሰ ይላል። ኋላ ጠየቃት። በጣም ታሳዝን ስለነበረ ምንድነው ብሎ አላት ይላል። ወገኖች ክርስቲያኖች ምን ሆነሻል ይላታል። አንተ ለጋ ወጣት ነህ፣ ክፉ ነገር ይመጣልና ከዚህ ምንድነው ክፉ ነገር? ለዘንዶ መስዋዕት እንደሆነ ነው የሰጡኝና እባክህን ያ ዘንዶ ከመምጣቱ እኔስ እሞታለሁ፣ አንተ ደግሞ በዚህ መጎዳት የለብህ ሂድ አለችው። አይዞሽ አትፍሪ አላትና እሷን አረጋግቶ ከታሰረችበት ፈቶ ዘንዶ ወዲያው ከተፋለ ይላል። መጣ። ዘንዶ ሲመጣ ባመነበት በተመካበት በተማመነበት በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ትምህርተ መስቀል 3 ጊዜ አማተበበት ይላል። በዘንዶ ላይ ሲያማትብ ዘንዶ ላይ ሆኖ ህዝቡን ልጆቻቸውን ሲጨርስ የነበረው አጋንንት ከመቅጽበት ለቆ ወጣ። ዘንዶም አቅመ ቢስ ሆነ ይላል። ደራገን ብለን የምንጠራው ማለት ነው። ያ ደራገን አቅመ ቢስ ሆነ። ወዲያው ያችን ወጣት በገመድ አስሮ እየጎተተች ወደ ከተማ እንድትገባ አደረገ ይላል። የከተማው ህዝብ ታወከ ይላል። በጣም ደነገጠ ይላል። ይህ እንስሳ ነው፣ አራዊት ነው። እስከዛሬ ላልተገባ ነገር ስትሰግዱ ኖራቸዋል። አሁን ግን ከዛሬ ጀምሮ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ አምላክነትና ፈጣሪነት አዳኝነት እመኑ ብሎ ሰበካቸው። ሰማዕቱ ቅዱስ ጊዮርጊስ ኢየሱስ ክርስቶስን ነው የሰበከው። የምንወደው ለዚህ ነው። ክርስቶስን በደንብ ስላሳየን፣ ክርስቶስ ማን እንደሆነ በደንብ በህይወት ውስጥ ስለነገረን፣ በህይወት ውስጥ ባሳለፈው ህይወት ውስጥ ስላስተማረን ነው ቅዱስ ጊዮርጊስን የምንወደው። ወገኖቼ ክርስቲያኖች እኛ ሰማዕታት ብለን የምናከብራቸው በሙሉ እኮ የኢየሱስ ክርስቶስ ምስክሮች ናቸው። ለዚህ ነው የምናከብራቸው። የእግዚአብሔር የሆኑትን በማክበራችን ደግሞ እግዚአብሔር ይወደናል እንጂ አይንቀንም። ያልታደሉ ግን ከዚህ የተለዩ ሆነው ሌላ ያልተገባ ነገር ሲናገሩ እንሰማቸዋለንና ወደ ታሪኩ ልመለስ ወገኖቼ ክርስቲያኖች። ከዚህ በኋላ በኢየሱስ ክርስቶስ የዚያች ከተማ ህዝብ በሙሉ በኢየሱስ ክርስቶስ ስም አመነ ይላል። ቅዱስ ጊዮርጊስ ይህን ታሪክ ሰርቶ ያችን ልጅ አድኖ ወደ ዱዲያኖስ ገሰገሰ ይላል። ወደ ዱዲያኖስ የሄደበት ምክንያቱ አባቱ ዞሮንቶስ አርፏል፣ ያሳደገውም ሰው አርፏል። ለጊዜው እግዚአብሔር ፈቃዱ ከሆነ ስልጣኑን ይቀበል ዘንድ ነበር ወደዚያ ስፍራ ሄደው። ነገር ግን እንደደረሰ ከዱዲያኖስ የጠበቀው አስፈሪና አስደንጋጭ ነገር ነበር። ዱዲያኖስ ለጣዖት ይሰግድ ስለነበረ ጊዮርጊስ በጣም አዘነ። ለንጉሱ የሚገባውን ስጦታ ለመስጠት ራሱ ጊዜ አልፈለገም። ወዲያው ተመልሶ ከቤቱ ይዞ የመጣውን ንብረት ገንዘብ ለነዳያን መጽውቶ ከዚህ በኋላ ስለ ኢየሱስ ክርስቶስ እየመሰከርኩኝ ዘመኔን በሰማዕትነት እፈጽማታለሁ በማለት ወስኖ ወጣ ነው የሚለን ወገኖቼ ክርስቲያን። አያችሁ ዛሬ ላይ የምንዘምርላቸው ለቅዱስ ጊዮርጊስ የምናከብራቸው ሰማዕታት ሕይወታቸውን ተመልከቱ። ይህንን ሕይወት እያየ ሰማዕታትን የሚነቅሰው ምንኛ የተረገመ ነው። ይህንን ሕይወት እያየ የኢየሱስ ክርስቶስ ተከታዮች አይደላችሁም ብሎ የሚሞግት ሰው ምንኛ ያልታደለ ሰው። እስኪ የራሳችሁን ሕይወት ፈትሹ በላቸው። በምን አይነት ሕይወት ውስጥ እየኖሩ እንደሆነ ሁሉም ሰው እስቲ ይገምት ወገኖቼ ክርስቲያኖች። ጊዮርጊስ ግን ይህንን ያደረገው ንጉሱ እንኳን በኢየሱስ ክርስቶስ አለማመኑን ሲመለከት ለጣዖት መስገዱን ሲመለከት ይባስ ብሎ ጊዮርጊስን እኔ ለማመልከው ጣዖት ስገድ ብሎ ሲለው ያን ጊዜ ጊዮርጊስ በምሬት እኔ የኢየሱስ ክርስቶስ አገልጋይ ነኝ ባሪያ ነኝ ብሎ የኢየሱስ ክርስቶስ ደቀ መዝሙር መሆኑን መሰከረ። ጊዮርጊስን የምንወደው ለዚህ ነው። ጊዮርጊስ የሌላ ደቀ መዝሙር አይደለም። የፍጡራን ደቀ መዝሙር አይደለም። የባለ ሀብቶች ደቀ መዝሙር አይደለም። በዚህ ዓለም ላሉ የዝነኞች ደቀ መዝሙር አይደለም። ወይም ያጋንንት ደቀ መዝሙር አይደለም። ጊዮርጊስ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዝሙር ያውም ሳይፈራና ሳይፍር በንጉሱ ፊት የክርስቶስ አገልጋይ ነኝ የክርስቶስ ወታደር ነኝ ብሎ በድፍረት ለመናገር የበቃ ሰማዕት ነው። እንወደዋለን ሰማዕቱ ቅዱስ ጊዮርጊስ ወገኖቼ ክርስቲያኖች።
በዚህ ጊዜ ነበር እንግዲህ ሰማዕቱ ቅዱስ ጊዮርጊስ መከራ መቀበል የጀመረው። ደጋግሞ ቢጠይቀውም ከአቋሙ እንደማይመለስ ስላወቀ ዱድያኖስ ብዙ ጸዋትወ መከራ አድርሶበታል። ብዙ ተሰቃይቷል። ባጭሩ ተገርፏል፣ ተንገላቷል። በብረት ችንካር እጆቹ እግሮቹ ተቸንክረዋል። በገመድ ተጎትቷል። ሰውነቱ በመጋዝ እስኪሰነጠቅ በሰይፍ እስኪቆራረጥ ድረስ ደሙ በክረምት ውሃ እስኪጎርፍ እስኪፈስ ድረስ ብዙ መከራ ተቀብሏል። ወገኖች ክርስቲያኖች በጣም ብዙ መከራ ተቀብሏል። ከዚህም እልፍ ሲል በመበለቲቱ ቤት ታስሮ የታሰረበትን ግንድ አለምልሞ የመበለቲቱን ልጅ ፈውሶ አድኖ ብዙ ገቢረ ተአምራትን ሰርቷል። ወገኖች ክርስቲያኖች ደብረ ይድራስ በተባለው ተራራ ላይ በመንኮራኩር ይበቃል ከዚህ በኋላ እንዳይነሳ በማለት ጥር 18 ቀን በመንኮራኩር ፈጭተው አመድ ትቢያ አድርገው፣ የሚገርም ነው። በመንኮራኩር ፈጭተው አመድ ትቢያ አድርገው የሰውነቱን የአካሉን አመድ በተራራ ላይ ደብረ ይድራስ ይሉታል። የይድራስ በረሃ ወይም ስፍራ ተራራ፣ ደብር ማለት ተራራ ማለት ነው። በረሃ የሆነ ስፍራ ነው። እዚያ ላይ ወስደው በተኑት ይላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ሰማዕትነቱን ገና በሌላ መልኩ መፈጸም ስለሚገባው በዚያው እንዲሞት አልፈቀደምና ቅጠሉ፣ ዛፉ፣ እጽዋቱ በሙሉ ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ቅዱሱ ለእግዚአብሔር እያሉ በመጣራት እግዚአብሔር ኢየሱስ ክርስቶስ እንደገና ፈቅዶ ሰማዕቱ ቅዱስ ጊዮርጊስን ከሙታን አስነስቶ በነጩ ፈረስ ወስደው የበተኑትን ሰዎች እያሳመነ ወደ ቤተ መንግስት ተመለሰ ነው የሚለን። እነ ዱድያኖስ ባዩት ጊዜ ደነገጡ፣ ታወኩ። በሚገርም ሁኔታ የኢየሱስ ክርስቶስ ባሪያ መሆኑን ዳግመኛ መሰከረላቸው። በጣም ብዙ ታሪኮች አሉ ወገኖቼ፣ ሌላ ጊዜ በስፋት የምናያቸው። መሰከረ፣ ተናገረ። ከዚህም በላይ ደግሞ ልክ እንደነ ኤልያስ ከሰማይ እሳት ወርዳ እንድትበላቸው ምድር ተከፍታ እንድትውጣቸው አደረገ። ሰማዕቱ ቅዱስ ጊዮርጊስ በእንዲህ አይነት ጽኑ ተጋድሎ ከቆየ በኋላ በመጨረሻ በ296 ዓመተ ምህረት ልብ በሉ፣ በ296 ዓመተ ምህረት በ27 ዓመቱ በአፍላ ዕድሜው ወጣት አስተውል እሺ። በ296 ዓመተ ምህረት በ27 ዓመቱ ሚያዝያ 23 ቀን በክብር በሰማዕትነት አርፏል። ልብ በሉ። ርዕሳችን ምን ነበረ? ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ነፍሳቸውን እስከ ሞት ድረስ አልወደዱም። ሰማዕትነት ይልሃል ይሄ ነው። ኢየሱስ ክርስቶስን ተቀብያለሁ ማለት ይሄ ነው። ወጣት ሰማ። ኢየሱስ ክርስቶስን አምነዋለሁ ማለት ይሄ ነው። እንዲሁ በባዶ ሜዳ የምቾት ኑሮ እየኖሩ የምቾት ህይወት እየኖሩ ኢየሱስ ክርስቶስን ተቀብየዋለሁ ማለት ያሳፍራል። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና መሰል በዓለም ውስጥ ያሉ መሰል አብያተ ክርስቲያናት ሰማዕታትን የምናከብራቸው ከነሱ የምንማረው እጅግ በጣም የማያልቅ ትምህርት ስላለ ነው። ሁሌም የምናከብራቸው ደግሞ በእነሱ ጽኑ ተጋድሎ ውስጥ እግዚአብሔር እንደሚባርከን፣ እግዚአብሔር እንደሚቀድሰን፣ እግዚአብሔር እነሱ ያለፉበትን ህይወት እኛም በጽናትና በትጋት እንድናልፍበት ሊያደርግ እንደሚችል ስለምናምን ነው። ስለዚህ ይህን ሁላችንም ልብ ብለን ልናስተውል ያስፈልጋል ወገኖቼ ክርስቲያኖች። እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ያለው ዝም ብሎ አይደለም። ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። ወገኖቼ ራስን መካድ እንደ ቅዱስ ጊዮርጊስ ነው። ደገምኩት። ራስን መካድ እንደ ቅዱስ ጊዮርጊስ ነው። ንግስና ያማረው ሰው ቢሆን ኖሮ ዱድያኖስ ያለውን ቃል ይፈጽም ነበረ። የዚህ ዓለም ተድላና ደስታ ያማረው ሰው ቢሆን ኖሮ ዱድያኖስ ያለውን ቃል ይፈጽም ነበር። ያም ብቻ አይደለም፣ ከዚያ በፊትም የነበረውን የቤተ መንግስት ህይወት ተስፋ ያደርግ ነበረ፣ ግን አላደረገውም። ሰማዕቱ ቅዱስ ጊዮርጊስ በክርስቶስ ፊት የተዘጋጀችውን የማታልፈውን ርስትና ሀገር ተስፋ ስላደረገ በዚህ ዓለም ያለውን ቅንጦትና ተድላ ከምንም ነገር አልቆጠረውምና ሁሉንም ነገር እንደ መርገም ጨርቅ ጥሎ ጣጥሎ በመውጣት ራሱን ለሰማዕትነት አብቅቷል። የዚህ ዘመን ትውልድ ወጣቶችስ ምን እናስባለን? በእውኑ ክርስቶስን እንደነ ቅዱስ ጊዮርጊስ እየተከተልነው ነው? እንዲሁ በባዶ ሜዳ በፉጨት ነው? በማቅራራት ነው? በመዝለል ነው?
በመስፈን ነው እንዳይመስልህ ወገኔ። ጊዮርጊስ ሕይወቱ ይንገርህ በመታሰር ነው፣ በመጎተት ነው። ስጋን በሰይፍ በመቀርጠፍ ወገኖቼ ክርስቲያንን በሰይፍ በመቀላት በመጋዝ በመሰንጠቅ ታስሮ በመጎተት በመንኮራኮር በመፈጨት ይሄ ሁሉ ነገር በቅዱስ ጊዮርጊስ ሕይወት ላይ ደርሷል። ስለዚህ ለዚህ ዘመን ወጣቶች ጥሩ አስተማሪ ነው። ክርስትና ማለት ይሄ ነው። እስከ መጨረሻው ሲጸና ሰው ለክብር ይበቃል። አንዳንዴ እኛም እኮ በድፍረት እስከ መጨረሻው ጽኑዓን ነን ብለን የምንናገርበት አጋጣሚ አለ። በእርግጥ ጽኑዓን ነን በምን ውስጥ ነው የጸና ነው? እኛ ስናጣ የምናለቅስ ሰዎች ነን። ሲርበን የምናለቅስ ሰዎች ነን። ሲጠማን የምናለቅስ ሰዎች ነን። የምንለብሰው ስናጣ የምናለቅስ ሰዎች ነን። የዚህ ዓለም ተድላ ደስታ ሲቀርብን ወይም ሲጎልብን የምናለቅስ ሰዎች ነን። ጊዮርጊስ ግን እንዲህ አይደለም። ያንተ ንግስና ለኔ ምንም አይደለም እኮ ነው ያለው። በቃ ክርስቶስን ማመን ከራስ በላይ መሆኑን ተመልከቱት። ከራስ በላይ መሆኑን ተመልከቱት። ለዚህ ነው የክርስቶስ ኢየሱስ የሆኑቱ ስጋን ከክፉ መሻቱና ምኞቱ ጋር ሰቀሉ የሚለው ቃል የተነገረውና ለዛሬው በዚህ እንድንባረክበት የእግዚአብሔር ቅዱስ ፈቃዱ ይሆንልን። የሰማዕቱ የቅዱስ ጊዮርጊስ የበዓለ ዕረፍቱ ዓመታዊ በዓሉ በረከት በሁላችንም ላይ ይደር። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር።